ልጆቻችሁ ላይ እንደዚህ አድርጉ፣ እንደዚህ አታድርጉ፣ አትንኩ፣ በዚህ ውጡ፣ በዚህ ግቡ እያላችሁ ልጆቻችሁ ላይ መጮህ ስልችት ብሏችኋል? የልጆቻችሁስ ባህሪ ወዴት እየሄደ ነው? ይሄ ልጅ ምን እየሆነ ነው? እቺ ልጅ ምን እየሆነች ነው? እያላችሁ እያሳሰባችሁ ያላችሁ ወላጆች አላችሁ። ዛሬ ይሄ ቪዲዮ ለእናንተ ነው። የልጆችን ባህሪ እስከ ወዲያኛው ድረስ ሊያስተካክሉና ሼፕ ሊያደርጉ የሚችሉ 10 ቲፖችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እስከ ቪዲዮ መጨረሻ ድረስ ካያችሁትና ከነዚህ ውስጥ ከ10 ውስጥ ቢያንስ 5ቱን 6ቱን መተግበር ከቻላችሁ እርግጠኛ ነኝ የልጆቻችሁ ባህሪ ላይ ለውጥ ታያላችሁ። ቀጥታ ወደ ሀሳቡ ልሂድላችሁ። አንደኛውና የልጆችን ባህሪ ሊያስተካክልልን ከሚችል ነገር አንዱ እኛ ስናወራ ድምፃችንን ዝቅ ማድረግ እና በተረጋጋ ድምፅ ስናወራቸው ልጆች ያንን ነገር ኮፒ ያደርጉታል። ልጆች ሁልጊዜም እንደሚባለው የእኛ ነጸብራቅ ናቸው። እኛ እንደምናደርገው እኛ እንደምንሆነው ነው የሚሆን። እኛ ቀስ ብለን የምናወራቸው ከሆነ ካልም ሆነን ኮሚኒኬት የምናደርግ ከሆነ ከነሱ ጋር ያንኑ ነው ልጆች ኮፒ የሚያደርጉት ማለት ነው። ስለዚህ በተረጋጋ ድምፅ ማውራት ይኖርብናል ማለት ነው ከልጆቻችን ጋር ስናወራና በተቻለ መጠን ጩኸትን ልጆች ላይ መጮህን መቀነስ ይኖርብናል። አይናው በጣም ነው ይሄ እንትን የሚለው ልጆች ላይ ሳናስበው እንጮሃለን። ከጮህን በኋላ ምን ሆኜ ነው ግን ለምንድነው እንደዚህ ያደረግኩት እንላለን። ቢሆንም ግን በተቻለ መጠን ይሄንን ነገር ልናስተካከል ይገባናል ማለት ነው። 2 ጊቭ ክሊር ኤንድ ሾርት ኢንስትራክሽን ምንድነው እሱ? ስናስተላልፍ ግልጽ የሆነና አጭር የሆነ ትዕዛዝ ማስተላለፍ ይኖርብናል። የሆነ ነገር እንዲያደርጉ ስንፈልግ ለምሳሌ በጣም ውስብስብ የምናደርግባቸው ከሆነ አንደኛ ልጆች አይረዱንም፣ ያንን ነገር ለማድረግም ፍላጎት አይኖራቸውም። ለምሳሌ መክሰስህን ብላና ትንሽ ተጫውተህ ታጠናለህ፣ እንዲህ አድርገን በቃ ኦልሬዲ ኢንስትራክሽን ያለው ወይም ደግሞ ሾርት የሆነ ነገር ስናደርግላቸው ወይም ትንሽ ተጫውተህ ታጠናለህ ስንላቸው ያንን ነገር የመተግበር እድላቸው በጣም ከፍተኛ ነው። ስለዚህ የተወሳሰበ ሳይሆን ወይም ደግሞ ግልጽ ያልሆነ ትዕዛዝ ማስተላለፍ ሳይሆን ግልጽና አጭር የሆነ ትዕዛዝ ስናስተላልፍ ልጆች ያንን ነገር የመረዳትና የመተግበር ፍላጎት ይኖራቸዋል፣ አቅም ይኖራቸዋል ማለት ነው። 3ኛው ልጆች የሚያደርጉትን ወይም ደግሞ የሚያሳዩትን መጥፎ ባህሪ ሳይሆን ሁል ጊዜ እውቅና መስጠት ያለብን የሚያደርጓቸውን ጥሩ ጥሩ ነገሮች፣ መልካም መልካም ነገሮችን ስናበረታታላቸው ሞር ያንን ነገር የመድገም ወደዛ ነገር የማዘንበል ፍላጎትና ትኩረት ይኖራቸዋል ማለት ነው። ስለዚህ የሚያጠፋት ነገር ላይ ብቻ ትኩረት እያደረግን ሁል ጊዜ ያንን ነገር አይደለም ማንጸባረቅና አጉልተን መናገር ያለብን። የሚያደርጓቸውን መልካም ነገሮችም ስናበረታታላቸውና እውቅና ስንሰጣቸው ሞር ያንን ነገር ቢውልድ ያደርጉታል ማለት ነው። 4ኛው ከልጆች ጋር ስናወራ አይ ኮንታክት ወይም ደግሞ ይሄ የአይን ግንኙነት ወይም የአይን ቁርኝት ነው የሚባለው፣ እሱን እንዲኖረን ማድረግ፣ አይናቸውን እያየን ማውራት። በዚህም ጊዜ ልጆች የተሻለ አድማጭ ይሆናሉ፣ የተረጋጉ ይሆናሉ። በምናወራበት ጊዜ አይናቸውን እያየን በተረጋጋ ድምፅና ካልም በሆነ ድምፅ ስናወራቸው የተሻለ ያንን ነገር የመረዳትም ነገር ይኖራቸዋል ማለት ነው። ልጆች ስታወሩ አይናችሁን እያያችሁ ስታወራቸው የማዳመጥ ችሎታቸውን ብቻ አይደለም ኮንፊደንሳቸውንም እየጨመረ ይመጣል። ሰውን አይኑን እያዩ ማውራት ምን ያህል ከባድ እንደሆነ ታውቁታላችሁ። ያንን ነገር ከልጅነታቸውም እያዳበርንባቸው እንመጣለን። አይናቸውን እያየን ማውራት ይኖርብናል ማለት ነው። ሌላኛው የሚያደርጉትን ነገር ሩቲን ወይም ደግሞ ድግግሞሽ እንዲኖረው ማድረግ። ይሄኛው ነገር በጣም ነው የሚገላገለው። እኔ ሞክሬዋለሁ። ሁል ጊዜ የሆነ ነገር አድርግ፣ አታደርግ፣ አጥና፣ አሁን ታጠብ፣ አሁን ብላ፣ አሁን እንደዚህ ከማድረግ ሁል ጊዜ ተመሳሳይ ሰዓት እንዲኖረው ስናደርገው ያንን ነገር አንደኛ ግዴታቸው እንደሆነ ያስባሉ። ሲቀጥልም ደግሞ በዛ ጊዜ ያ እንደሚደረግ በአይምሯቸው ሴቭ ይሆናል ማለት ነው። ለምሳሌ ሻወር መውሰድ ካለባቸው በሳምንት 2 ቀን 3 ቀን ከሆነ የሚወስዱት፣ ሮብ ከሆነ የሚወስዱት ሮብ ሁል ጊዜ ሻወር መውሰድ እንዳለባቸው ያስባሉ። ታጠብ ሲባል ወደኋላ ማለት ማስቸገር ምናምን አይኖርም። እንደዚሁም ደግሞ ከትምህርት ቤት እንደመጡ ትንሽ ተጫውተው ረፍት አድርገው ከዛ መክሰሳቸውን በልተው ከዛም በኋላ ማጥናት እንዳለባቸው ሁል ጊዜ ያንን ነገር ሩቲን እንዲኖረው ካደረግነው ሁል ቀን መጨቃጨቅ ወይም ደግሞ እንደዚህ አድርግ ማለት ላይጠበቅብን ወይም ላይኖርብን ይችላል ማለት ነው። ስለዚህ መጀመሪያ ፕላን አድርገንላቸው ያንን ነገር ድግግሞሽ እንዲኖረው ማድረግ፣ ይህም የልጆችን ባህሪ በጥሩ መንገድ ቢውልድ ለማድረግ ያግዛል ማለት ነው። 6ኛው ለሚያደርጉት ነገር ምርጫ መስጠት። ይህንኛው በጣም አሪፍ ነው። እኔ ሞክሬዋለሁ እና የጠቀመኝን ነው። በመጨረሻ ኮሜንት ላይ እናንተ ሞክራችሁት የትኛው ጥሩ ነገር እንዳሳያችሁ ታስቀምጡልኝ ይሆናል። ለሚያደርጉት ነገር ምርጫን መስጠት። ለምሳሌ በቃ የሆነ ኮማንድ የሆነ አይነት ትዕዛዝ ከምናዛቸው ይልቅ እንደዚህ አድርግ ብያለሁ ከምንላቸው ይልቅ በምርጫ ስናስቀምጥላቸው ያንን ነገር የመፈጸም ወይም ደግሞ የማድረግ እድላቸው በጣም ከፍተኛ ነው። ለምሳሌ ምግብ አልመገብ ካሏችሁ ፓስታ ነው ወይስ የሆነ ነገር በቃ ሌላ ነገር እንዲበሉ የምትፈልጉትን ነገር ይሄንኛው ይሁንልህ ትሉታላችሁ። እንደዚሁም ደግሞ መጀመሪያ ትንሽ እረፍት ታደርጋለህ ወይስ ትታጠባለህ? እንደዚህ ስንላቸው አንዱን ይመርጣሉ። እርግጠኛ
ነኝ ይህንን ነገር ሞክሩት። እንደዚህ አድርግ ብለን ድርቅ ስንል አንደኛ ግዳጅ እንደሆነ ያስባሉ ያንን ነገር። ሲቀጥልም ደግሞ ያንን ነገር ለማድረግ ፍላጎት አይኖራቸውም። ምርጫ ስታስቀምጡ ግን አንዱን መምረጥ እንዳለባቸው ይረዳሉ ማለት ነው። ይህንንም ነገር እንድትሞክሩ ትፈልጋለሁኝ። ሌላኛው አብዛኛው ወላጅ የምንሰራው ስህተት ለልጆች አስቸጋሪ ባህሪ እውቅና እንሰጣለን። እሱ እኮ እንደዚህ ነው በቃ ካለ አለ ነው፣ እምቢ ካለ እኮ እምቢ ነው እሱ፣ ይህንኛውን ነገር እኮ አይወድም እንደዚህ ነው ብለን እውቅና እንሰጣቸዋለን። ይህንን ነገር ማስተካከል ይኖርብናል። እሱ እንደዚህ ነው ብለን ከልጅነታቸው ከፈረጅናቸው ያንን ነገር ለማስተካከል አይጥሩም። እኔ እንደዚህ ነኝ ብለው ይቀበላሉ ማለት ነው። ስለዚህ እሱ እንደዚህ አስቸጋሪ ልጅ እኮ ነው፣ እሱ እንደዚህ መጥፎ ልጅ እኮ ነው እያለን ለልጆች አስቸጋሪ ባህሪ እውቅና መስጠት ተገቢ ነው ብዬ አላስብም። እንደዚሁም ደግሞ የልጆችን ባህሪ ከነሱ ከማንነታቸው ለይተን ነው እውቅና መስጠት ያለብን። ለምሳሌ ይሄ ምን ማለት ነው? እሱ ለማስረዳት ስሞክር ልጆች እሱ እንደዚህ ነው፣ አንተ እንደዚህ አስቸጋሪ ልጅ ነህ ከማለት ይልቅ ይሄን ባህሪውን ከልጁ ለይተን ስናሳውቀው ልጁ ያንን ነገር የማስተካከል ፍላጎቱ ወይም አቅሙ ብዙ ጊዜ ወንዶች እንደዚህ እያልኩ ነው ማውራ፣ ሴቶችም አሉ እንደዚህ አስቸጋሪ አይነት ባህሪ ያላቸው ልጆች በየቤቱና ወንድ ብቻ እያልኩኝ ነው እያወራሁለት ያንን ነገር እውቅና ከመስጠት ይልቅ ይህንን ባህሪህን አልወደውም፣ ይህንን ባህሪሽን አልወደውም፣ ይህንን ብታስተካክዩ ብለን ያንን ነገር ስንነግራቸው የተሻለ ያንን ነገር ለማስተካከል ይጥራሉ። ነገር ግን እሱ እንደዚህ ነው፣ እሷ እንደዚህ ናት የምንል ከሆነ ያንን ነገር ከማስተካከል ይልቅ ራሳቸውን ወደ መጥላት፣ እኔ እንዲህ ነኝ፣ እኔ አስቸጋሪ ነኝ፣ እኔ ሰው አይወደኝም ወደሚል እንትን ይፈርጃሉ፣ ራሳቸውን ይፈርጃሉ ማለት ነው። ሰው ባህሪያቸውን ከነሱ ከማንነታቸው ወይም ደግሞ ከነሱ መለየት ይኖርብናል ማለት ነው። ሌላኛው ወደሚቀጥለው ከመሄድ በፊት ቪዲዮን እዚህ ድረስ እያያችሁት ከመጣችሁ እርግጠኛ ነኝ ሀሳቤ ተመችቷችኋል፣ ወይም ደግሞ የሆነ ነገር እያገኛችሁበት ነው ማለት ነው። ሰው ለሌሎች እንዲደርስ ላይክ አድርጉት፣ ሰብስክራይብ አድርጉ። ለሌሎች ልጆችን ለሚመለከቱ ሀሳቦች ወደሚቀጥለው ሊሄድላችሁ። 8ኛው ልጆች ከኮንሲኩዌንስ ወይም ደግሞ ይሄ ከተፈጥሮ ውጤቶች ከናቹራል ኮንሲኩዌንስ እንዲማሩ ማድረግ። ለምሳሌ ወደ ውጭ በብርድ እየወጣ ያለ ልጅ ወይም እየወጣች ያለች ልጅ ጃኬት አልደረብም የሚሞቅ ልብስ አልለብስም ብላ አስቸግራ ከወጣች ውጭ ከወጡ በኋላ በጣም ብርዱ ሲበርዳቸው ወይም ዝናብ ከሆነ ያ ነገር ሲያገኛቸው በድጋሚ በብርድ ወይም በዝናብ ጃኬት ሳለብስ አልወጣም ብለው ማስቸገር ያቆማሉ ማለት ነው። ካልሲ አላደርግም ብለው በቀዝቃዛ ሴራሚክ ላይ ሲሄዱ ሲቀዘቅዛቸው ኧረ አደርጋለሁ ይላሉ። ልጆች ከተፈጥሮ ኮንሲኩዌንስ የመማር እድላቸው በጣም ከፍተኛ ነው። ስለዚህ ከተፈጥሮ እንዲማሩ ማድረግ ይገባናል ማለት ነው። 9ኛ ከልጆች ጋር ቢያንስ ባይመቸን እንኳን በቀን ውስጥ ከ10 እስከ 15 ደቂቃ ኳሊቲ ታይም ማሳለፍ። ይህም የተሻለ ግንኙነት እንዲኖረን ያደርገናል። ጥሩ የሆነ ቦንድ አታችመንት እንዲኖረን ያደርገናል እና ልጆች የተሰማቸውን ነገር በግልጽ እንዲነግሩን፣ ያልፈለጉትን ነገር እንዲነግሩን፣ የፈለጉትን ነገር እንዲነግሩንና ጥሩ ቅርበት ወይም ደግሞ ግንኙነት እንዲኖረን ያደርጋቸዋል ማለት ነው። ስለዚህ በተቻለ መጠን ከልጆቻችን ጋር ጥሩ ጊዜ ልናሳልፍ ይገባል። በዛን ጊዜም ስልካችንን ማራቅ፣ ቲቪም ካለ እንደዛ አርቀን ከነዚህ ነገሮች በመላፋት ሊሆን ይችላል፣ ተረት በማንበብ የሆነ ነገር ብቻ ዝም ብላችሁ በማቀፍ በመነካካት ብቻ ከልጆቻችሁ ጋር ጥሩ የሆነ ኢሞሽናሊ ፊዚካሊ የሆነ አታችመንት ስትፈጥሩ ወይም ደግሞ ጥሩ ጊዜ ስታሳልፉ ከልጆቻችሁ ጋር ይህም የተሻለ ባህሪን እንዲገነቡ ያደርጋቸዋል። የመፈለግ የመወደድ ስሜት እንዲሰማቸው፣ እኔ ጠቃሚ ነኝ፣ እኔ አስፈላጊ ነኝ የሚል ስሜት እንዲሰማቸው ያደርጋቸዋል ማለት ነው። ከስልካችሁ ርቃችሁ እንዲሁም ሌሎች ከሚያዘናጉ ነገሮች ርቃችሁ ከልጆቻችሁ ጋር በተቻለ መጠን 10-15 ደቂቃ እንዲሁም ወይ 30 ደቂቃ ከልጆቻችሁ ጋር ጊዜ ብታሳልፉ ይህም የልጆችን ባህሪ ለማስተካከል በጣም በጣም ያግዛል ማለት ነው። 10ኛውና የመጨረሻው ይህም በጣም ጠቃሚ ነው፣ ሞክሩት። ቢ ኮንሲስታንት እንዲኖረው ማድረግ። ቅድም የሚያደርጉትን ነገር ኮንሲስታንሲ እንዲኖረው ማድረግ። ኮንሲስታንሲ ሲኖራቸው አያስቸግሩም። ቅድም እንዳልኳችሁ ቅድም አንስቼዋለሁ ይህንን ሀሳብ። የሚያደርጉትን ነገር ኮንሲስታንትሊ ሲያደርጉት አያስቸግሩም። ለምሳሌ ሁል ጊዜ ከትምህርት ቤት መጥተው ትንሽ ተጫውተው ወይም ደግሞ መክሰስ በልተው የጥናት ጊዜ ካላቸው ከዛም ቀጥሎ የእንቅልፍ ሰዓታቸው 3 ሰዓት ወይ 2 ሰዓት ከሆነ ሁል ጊዜ ያንን ነገር ቋሚ እንዲሆን ስናደርገው በቃ መጨቃጨቅ አያስፈልገንም። ቅድም እንዳልኳችሁ ነው ማለት ነው። እንዲሁም ደግሞ አንዳንድ ነገሮችን አንድ ቀን እንፈቅዳለን፣ አንድ ቀን እንከለክላለን፣ አንድ ቀን ይሁን አንድ ቀን አይሆንም እንላለን። እኛ ራሳችን ኮንሲስታንሲ ሊኖረን ይገባል። ስለዚህ ይሄ ነገር እንደዚህ በምናደርግበት ጊዜ ልጆች ኮንፊውዥን ውስጥ ይገባሉ። የሚፈቀደውና የሚከለክለው ነገር የትኛው እንደሆነ እና እኛ እንደ ሙዳችን እንደሆንን ያ ነገር በጣም ልጆችን ይጎዳቸዋል። ስለዚህ
ቅድም እንዳልኩት የሚያደርጉትን ነገር ኮንሲስታንት እንዲኖረው ማድረግ፣ እንዲሁም እኛ ራሳችን ኮንሲስታንት ሊኖረን ይገባል። የሆነ ነገር ሲጠይቁን አንድ ቀን ስንፈቅድላቸው፣ አንድ ቀን ስንከለክላቸው በጣም ግራ ይጋባሉ። እነዚህን 10 ነገሮች በመሞከር የልጆቻችሁን ባህሪ በተሻለ መልኩ ቢውልድ ማድረግ፣ መገንባት፣ ሼፕ ማድረግ ትችላላችሁ ማለት ነው። ሁሉንም ላትተገብሩት ትችላላችሁ። በጣም አስቸጋሪ ነው። በቃ ማለት ልጆች ላይ ያለ ነገር በጣም ትዕግስት ይፈልጋል፣ ጊዜ ይፈልጋል። ነገር ግን አሁን እስኪ ከነዚህ ውስጥ እነዚህን ነገሮች ተገብራለሁ ብላችሁ 3ቱን 4ቱን መርጣችሁ ልጆቻችሁ ላይ ተግብሩና እርግጠኛ ነኝ ለውጥ ታዩበታላችሁ። ማለት አንዳንድ ጊዜ ወላጅነት እኛ ራሳችን ላይ ካልሰራን በጣም አስቸጋሪ ነው የሚሆነው። እኛ ነን ልጆቹን የምንሰራቸው። መጀመሪያ ልንሰራ ይገባለን ነው የምለው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ቅድም እንዳልኩት ላይክ አድርጉ። ሌሎች ለተመሳሳይ ቪዲዮዎች ልጆችን ለሚመለከቱ ሀሳቦች ሰብስክራይብ አድርጉ። ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ስላዳመጣችሁኝ በጣም አመሰግናለሁ። ስለምታበረታቱኝም እጅግ በጣም አመሰግናለሁኝ። በተመሳሳይ ቪዲዮ እንገናኛለን።